ወገኖቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ጌታ ስሙ ይባረክ። በጌታ ምሕረቱ በአብሮነቱ በቸርነቱ በመልካምነቱ የተነሳ ወደዚህ መጥቻለሁ። አብረን እናመልካለን፣ እንጸልያለን። እግዚአብሔር ይረዳናል። ትልቁ ጌታ አልፋና ኦሜጋ የሆነው ከኔ በላይ የሆነው ጌታ አልፎ ጣልቃ ገብቷል። ሃሌሉያ! እሱ ስራ ይሰራል። እግዚአብሔር በእውነት ውስጥ የሚመላለስ ማሮችን ቃል መልእክት አለ። እግዚአብሔር ውስጥ በእውነት የሚመራው መንገድ ለእናንተ ሼር አድርጌ እወጣለሁ። አብረን እንጸልያለን። ተከታተሉ። ጌታ ኢየሱስ ይባርካችሁ። ስሙ ይባረክ። ሁሉ መልካም ነው። ሃሌሉያ! ቃሉ አንድ ቦታ አነብላችኋለሁ። አብረን ለቃል እንጸልያለን። ሃሌሉያ! እንጸልይ። የዘላለማዊ አምላክ የቅዱስና የተፈራ አብ ወልድ መንፈስ ቅዱስ ሕያው የሆንክ ጌታ እናከብራለን፣ እናደንቃለን፣ እንወድሳለን፣ ከፍ እናደርጋለን። አንተ ሰላማችንና ኃይላችን ባገኘው በታላቅ መከራ ረዳታችን መዝሙረ ዳዊት ቅንፍ 46 ላይ መጠጊያችን ኃይላችን ባገኘው በታላቅ መከራ ረዳታችን ስለዚህ ምድር ብታናዋወጥ ተራሮችን ወደ ባህሩ ልብ ቢወሰድ አልፈራም አለ። ዛሬ አንፈራም። በጌታ በኢየሱስም ከኛ ጋራ ሁሉ ያለው ሁሉም በላይ ስለሆነ በእውነት ሃሌሉያ አንፈራም። ኢየሱስ ትልቅ ነው። አውሎ ንፋስ ላይ መንገድ አለ፣ ወጀብ ላይ መንገድ አለ። እሱ ድንቅ ነው። አባታችን ነው። አልፋና ኦሜጋ ነው። የሃሌሉያ አለታችን፣ ምንጫችን፣ ትምክህታችን፣ ውበታችን ሃሌሉያ ሞገሳችን ኢየሱስ ነው። እናከብራለን፣ እናደንቃለን፣ እንወድሳለን፣ ከፍ እናደርጋለን። እግዚአብሔር ሆይ ማንም ንጹሕ ሆኜ ማንም ጻድቅ ሆኜ ወደዚህ ያልመጣው እኔ ሥጋ ለባሽ ነኝ። ዳዊት እንዲህ ብለዋል፣ እኔና ቤቴ ጌታ እናመልካለን ብለዋል። ዛሬ በኢየሱስ እኔ ቤቴ ጋራ ወገኖቼ ጋር አብረን ጌታ በእውነት እናመልካለን። ሃሌሉያ! ኃጢአታችን ይቅር በል። ማንም ቅዱስ የለም። ራሱን ከፍ የሚያደርግ ዝቅ በል ተብሏልና እግዚአብሔር ሆይ የምሕረቱ ባለስልጣን የቸርነቱ ሃሌሉያ ምሕረቱ ባለጸጋ ይሆንክ። በምሕረቱ በቸርነቱ መጠን ማረኝ ጌታ ሆይ፣ እኔም ማረኝ። ማንም ጌታ ሆይ እግዚአብሔር ሆይ ንጹሕ ጻድቅ ሆኜ አይደለው፣ ምርጫ ስላለ ጥሪ ስላለ ወደዚህ መጥቻለሁ። እንደ ቸርነቱ እንደ ምሕረቱ ብዛት እኔን አስበን ጌታ ሆይ። ቤተሰቦችን፣ እህቶችን፣ ወንድሞችን ሩቅን ቅርብን ያላችሁ ወገኖችን ጌታ ሆይ አስባችሁ አብረን ጌታ ሆይ መልካም ጊዜ ስላለ እናከብራለን። ይሄ በኢየሱስ የተወደደችው ቀኑ ባንተ ዘንድ ነውና እግዚአብሔር ሆይ ሃሌሉያ ስሙ ይባረክ። አጋንንት ምንጭ ይደረቅ፣ ሰይጣን ተቃውሞ ከእናንተ ይሸሻል ተብሏል። እግዚአብሔር ሆይ ሊከስ የወጣ እግዚአብሔር ሆይ የተኛው ለእህቶችን፣ ለወንድሞችን፣ ለሩቅን ለቅርብን ላላችሁ ለሕፃናትን፣ ለወጣቶችን ሊዋጋ የሚፈልግ ለምድራችን እግዚአብሔር ሆይ የክፉ ጭጋግ የተመታ ይሁን። የጨለማ መንግስት፣ የውሸታ መንፈስ፣ የክፉ ዳብሎስ ሃሌሉያ ዘላለም ይመታ፣ በስሙ ይደቀቅ። በትንሣኤ ጀግና በሁሉም የሚችል ስም ሰይጣን ተቃውሞ ከእናንተ ይሸሻል ተብሏል። በአንድና በመጨረሻ ይመታ በናዝሬቱ በኢየሱስም ዱቄት፣ በናዝሬቱ በኢየሱስም ይደቀቅ። በናዝሬቱ በኢየሱስም ሐሳቡ ከንቱ ይሁን። በናዝሬቱ በኢየሱስ የተመታ ይሁን። ቃሉ ጌታ ሆይ ጌዶን እንዲህ ብሏል። ጌዶን ሆይ ካንተ ጋራ የሚፎካከረው የሚዲያውያን ለአንተ እጅ አሳልፌ ይሰጣለሁ፣ ደግሞ በጉልበት ሂድ ብለሃል ተብሎ እንደተጻፈ ጌታ ሆይ በናዝሬቱ በኢየሱስ ስም አባትና አምላክ ሆይ ይሄ ሚዲያውያን ሊፎካከር ወጣ ለብዙዎቹ ጋራ ጌታ ሆይ የክፉ ጭጋጎች ይበተን፣ በስሙ ይደቀቅ። በቃሉ የተነሳ በኃይሉ በትንሣኤ ጀግና ማልና ጄላ ከላይ የሚመጣው ከሁሉም በላይ ነው ተብሎ
በላይ የሆነው ጌታ እናከብራለን። ሃሌሉያ። መልካም ጊዜ ስላለ፣ ድንቁ ጊዜ ስላለ፣ ድንቁ ጌታ ድንቅ ታደርጋለ። በቸርነቱ ብዛት ማረኝ። እህቶች ማራችሁ፣ ወንድሞች ማራችሁ። እግዚአብሔር ሆይ አባቶች እናቶች ማራችሁ። ምሕረት በሕይወት ያኖራል። ጌታው ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ጌታ ሆይ ማን ነው ዛሬ በደሉ አውቆ የሚመለስ ይላል ቃሉ። ጌታ ሆይ መመለስ ካንተ ጋር መታረቅ ይሁን ጌታ ሆይ። ሃሌሉያ። ይቅርታ ልብ ጌታ ሆይ ይኖርባችሁ። ይቅርታ ምሕረቱ እግዚአብሔሩ ኃይል ባንተ ዘንድ ይፍሰስ ጌታ ሆይ ይፍሰሳችሁ በእኔ በእህቶቼ በወንድሞቼ። ሃሌሉያ። ስሙ ይባረክ። አነብላችኋለሁ ቃሉ ወገኖቼ። ቃሉ እንዲህ ይላል። ቃሉ ትንቢት ዮናስ ምዕራፍ 2 ነው የሚያነበው። ትንቢት ዮናስ ምዕራፍ 2 ነው። አንደኛ ቁጥር ጀምረ እስከ 2 ቁጥር ድረስ አነብላችኋለሁ። እናንተ ጨርሳችሁ ማንበብ ትችላላችሁ። ጌታ ኢየሱስ ይባረካችሁ። እንዲህ ይላል ቃሉ። እግዚአብሔር ዮናስ የሚሰምጠው ታላቅ አሳ አስናድ ዮናስን 3 ቀንና 3 ሌሊትን በአሳ ሆድ ውስጥን ነበረ። ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለን ወደ አምላኬ ወደ እግዚአብሔር እጮሃለሁ። ማላጄሌቤላ ሃሌሉያ ሃሌሉያ። ይደግማለሁ። እግዚአብሔር ትንቢት ዮናስ ምዕራፍ 2 1 እስከ 2 ነው የሚያነበው። እናንተ ጨርሳችሁ አንብቡ። ትልቅ መልእክት አለ። ጌታ ኢየሱስ ይባረካችሁ። እግዚአብሔር ቃል ሁሉን ትልቅ ነው። ተባረኩ። እግዚአብሔር ዮናስን የሚሰምጥ ታላቅ አሳ አስናደ ዮናስን 3 ቀንና በ3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለኝ ወደ አምላኩ ወደ እግዚአብሔር እጮሃለሁ። ሃሌሉያ። ስሙ ይባረክ። ይደግማለሁ። እግዚአብሔር ዮናስን የሚሰምጥ ታላቅ አስናዶ ዮናስን 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለን ወደ አምላኩ ወደ እግዚአብሔር እጮሃለሁ። ሃሌሉያ። ስሙ ይባረክ። ወገኖቼ ወደ ጌታ እንጮሃለን። ዮናስን አንደኛ ምዕራፍ 2ኛ ምዕራፍ እስከ 4 ድረስ ዮናስ ታሪክ ጌታ ይናገራል። ቃሉ በእውነት ዛሬ ወደ መከራዬ ሳለን ወደ እግዚአብሔር እጮሃለሁ ብሏል። ዮናስ ቃል ያለው በአሳ ሆድ ውስጥ ሆኖ ነው። በ3 ቀንና በ3 ሌሊት በአሳ ሆድ ውስጥ ሆኖ ንስሐ እየገባ እግዚአብሔር እየለመነ ወደ እግዚአብሔር ቤት እየመለሰ በእውነት እግዚአብሔር መጀመሪያ እግዚአብሔር ትእዛዝ እምቢ ብሎ ኮበለለ። ወዴት ነው የሚኮበለለው? ተርሴስ ነው። ነነዌ ሂድ ጌታ ብሎ ትእዛዝ ሰጥቷል። እና እሱ በራሱ ደግሞ በራሱ ሀሳብ ወደ ተርሴስ ኮበለለ። እዛ ሲኮበለል ሲሄድ መንገድ ላይ ብዙ ነገር ፈተና አጋጠመ። ደግሞ ዋጋ ከፍሎ አንድ መርከብት ውስጥ ገብቷል። ተርሴስ ወደምትሄድ መርከብቱ አለች እና በዛ ኮብሎ ሲሄድ ብዙ ዋጋ በመርከብ ላይ ገጥሟል እና መርከብቱ እስከምናወጥ ድረስ መርከብተኛው ማን ነው ኃጢአት በደል እየሰራው? እግዚአብሔር ወደ እግዚአብሔር ጮሁ እና በቃ እኛ ልንጠፋ ነው የሚል ነገር ነበረ። ደግሞ እጣ እንጣጣላሉ። እጣ የተጣላችሁ እጣው በዮናስ ላይ ወረደ። ዮናስን ሳልፉ ባህሩን
ደግሞ መርከቡን እየከበደ መንገድ ላይ ግጭትን እየሰመጠ ወደ ታችን እየጎተተ እስከሚሰበር ድረስ ኃይለኛ ቁጣ መጥቷል። እግዚአብሔር በዮናስ ላይ ቁጣ ቅሬታ አለ። ያዘነውበት ነገር አለ። እግዚአብሔር ያዘነውበት ምንድነው? ዮናስ ነነዌ ሰዎችን የነነዌ ትልቅ ከተማ ናት። ነነዌ ምድርን የነነዌ ከተማ ታላቅ ከተማ ነበረች። ያ የነነዌ ሕዝብ እና ጥፋት ውሃ ቤታችሁ ደርሷል። ጥፋት ውሃ እግዚአብሔር ለመዳን ነነዌ ሰዎች ፈልጓል። እና እሱ እግዚአብሔር አዋጅን ነገራችሁ እዳችሁ አዋጅን የነነዌ የታላቅቱ ከተማ እንዳይጠፋ አዋጅን ንገራችሁ ብሎ እሱ እግዚአብሔር ወደ ነነዌ መርቷልና በእግዚአብሔር ሐሳብ ወጥቶ ነነዌ ሕዝብ በቃ እኔ አልሄድም ነነዌ ምድር አልሄድም በቃ እምቢ ብሎ በራሱ ሐሳብ ወደ ተርሴስ ኮበለለ። ምዕራፍ 1 እና ዮናስ ትንቢተ ዮናስ ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 4 ድረስ ገብታችሁ ታገኛላችሁ። መርከብቱ ተጨናነቀች። እሱ እግዚአብሔር ዓላማ ኮበልሎ ሲሄድ መንገድ ላይ ፈተና መርከብቱ ውስጥ ቁጣ መጣ። ወገኖች ዛሬ ራሳችን ቆም ብለን እናያለን እና ኮበልለን ወዴት ነው የምንሄደው? እግዚአብሔር ኮበልለን የሚሄደው ወገኖች ካላችሁ ዛሬ ተመልሳችሁ ጌታ ጋር ታሪቁ። ወገኖች እግዚአብሔር ድምፅ ይሻላችኋል፣ ይሻለኛል፣ እኔ ራስን አድነኝ እያልኩ መጥቻለሁ። እግዚአብሔር መንፈስ ያድናችኋል። ወገኖች ወደ ጌታ ድምፅ እንሰማለን። መጽሐፉ ሲናገር ዮሐንስ ወንጌል 14 15 16 ብትወዱን ትእዛዙን ጠብቁ እኔን አብ እለምናለሁ እና ያለ ነው ተብሎ እንደተጻፈ ዛሬ ኮበልን ወዴት? በእውነት እግዚአብሔር ቤት ኮበልን ወጥተን በእኛ በራሳችን ምርጫ በራሳችን ሐሳብ ከሄደን ብዙ ፈተና መንገድ ላይ አለ። ወገኖች የጠላት ቁጣ አለ፣ የጠላት ሴራ አለ። ከጠላት የሚያድን ኢየሱስ ብቻ ነው። ከጨለማ የሚያድን፣ ከጭጋግ የሚያድን፣ ከውርደት ቦታ የሚያነሳ ኢየሱስ ነው። ወገኖች ዛሬ ታምናላችሁ? ይሄ ቃል ይገባችኋል? እግዚአብሔር በእውነት እንታዘዛለን። ዮናስ እምቢ ብሎ ሄዶ መንገድ ላይ ብዙ ዋጋ ከፍሏል እና መርከብቱ እስከምትጨናነቅ ድረስ እስከምትሰበር ድረስ እና መርከብቱ ተነስቶ ምንድነው ለምን ትተኛለህ? ተነስተ ወደ እግዚአብሔር ለምን ደግሞ እግዚአብሔር ፊት እንለምን አለ እና መርከብቱ ቁጣ አለ፣ እኛ ልንጠፋ አለ። ጌታ ኢየሱስ ደግሞ እየቆጣ መርከብቱ ውሃው ቁጣ የተነሳ እስከሚሰበር ድረስ እስከሚጠፋ ድረስ ሲመጣ እጣ እንጣጣል ያሉ እጣ አውጥቶ እነሱ እጣ ተጣጣሉ እና ከእጣው ደግሞ ዮናስ ላይ ወረደ። ዮናስ ነገሩ ከብዶ ሲሄድ በቃ በኔ ምክንያት ነው፣ በኔ ኃጢአት ነው እና እኔ አውጥታችሁ ወደ ባህር ውስጥ ከመርከበቱ በታችን ጣሉት አለ እና ነገሩ ከብዶ ሲሄድ አውጥቶ መርከብ ውስጥ ጣሉት። በዛ እሱ በገባው ጊዜ በአሳ ሆድ ውስጥ ገባ። ወገኖች ዛሬ እግዚአብሔር ቃል እንታዘዛለን። ሃሌሉያ! እግዚአብሔር በእውነት የሚታዘዝ ሰው ሁሉ ነገር እግዚአብሔር በፈተና ውስጥ በችግር ላይ በመከራ ላይ እግዚአብሔር ፈውስ ይሆናል፣ ይሽላል፣ ይታዘዛል። እኛ ኮበልለን ከሄደን እንደ ዮናስ እምቢ ብለን ሄደን ዋጋ አንከፍልም። ወገኖች አሳ ሆድ ውስጥ ሆኖ ነው ሁለተኛ ምዕራፍ ላይ ወደ እግዚአብሔር መጸለይ ጀመረ፣ ንስሐ መግባት ጀመረ፣ ወደ እግዚአብሔር ቤት መመለስ ንስሐ ተመልሶ አምላኬ ሆይ ብሎ ጸለየ። በመከራዬ ሳለን ብሎ እግዚአብሔር እየለመነ በእውነት ጸሎቴን ስማ አለ እና እግዚአብሔር ጸሎት ሰምቶ አሳው ሶስተኛ ምዕራፍ ላይ ስትሄዱ ሁለተኛ ምዕራፍ ስትጨርሱ ይናገራል። አሳው ተፋ እና እግዚአብሔር መንፈስ ቅዱስ ወገኖች ዛሬ
እኛ በራሳችን ሐሳብ የምንሄደው መንገድ ተመልሰን ወደ ጌታ ጋር እንታረቃለን። ሃሌሉያ ስሙ ይባረክ። ሃሌሉያ የኔ ዓለም አንተ ሃሌሉያ መንፈስ ነው የኔ ዓለም ያንተ መንፈስ ነው የኔ ዓለም ያንተ ክብር ነው የኔ ዓለም ያንተ መንፈስ ነው የኔ ዓለም ያንተ ክብር ነው የኔ ዓለም ያንተ መንፈስ ነው ካንተ ውጭ አያምረኝ ካንተ ውጭ አያምረኝ ሃሌሉያ የኔ ዓለም አንተ መንፈስ ነው የኔ ዓለም ያንተ ክብር ነው የኔ ዓለም ያንተ መንፈስ ነው የኔ ዓለም ያንተ ክብር ነው ካንተ ውጭ አያምረኝ ካንተ ሌላ አያምረኝ ወላ ማጀሌ ቤሌ 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 ቤዳባ ካንተ ውጭ አያምረኝ ካንተ ሌላ አያምረኝ ሃሌሉያ የኔ ዓለም ያንተ መንፈስ ነው የኔ ዓለም ያንተ ክብር ነው የኔ ዓለም ያንተ መንፈስ ነው የኔ ዓለም ያንተ ክብር ነው ካንተ ውጭ አያምረኝ ካንተ ሌላ አያምረኝ ወላ በላ በጀሌ ቤሌ ወገኖቼ ከጌታ ውጭ አያምርም አያምርም ዮናስን ቅድም ቃሉ ሰምታችሁ ከሆነ እና ዮናስ ከእግዚአብሔር ትእዛዙ እምቢ ብሎ ነው የኮበለለው ዮናስን ወዴት ነው የሚኮበለለው ተርሴስ እግዚአብሔር እምቢ ብሎ እግዚአብሔር ሂድና የነነዌ ሰዎች አዋጁን ንገራችሁ እና ንስሐ ግቡ ብለ አዋጅን ንገራችሁ ብሎ ጌታ ነነዌ ከተማ ትልቅ ሕዝብ ያለ ታላቅ ከተማ ናት ያ በዛ ሄደ ጥፋት ውሃ ፊታችሁ ቆሟል ንስሐ እንድትገቡ አዋጅን ንገራችሁ ብሎ ነገረና ይሄ ነነዌ ከተማ በቃ አልሄድም እምቢ ብሎ እግዚአብሔር ኮበልሎ ተርሴስ በአቋራጭ መንገድ ወደ ተርሴስ የምትወስድ መርከብቱን አገኘ በዛ ዋጋ ከፍሎ ገባና በዛ ቁጣ በእግዚአብሔር ቁጣ በባህር ላይ ወረደ በመርከብቱ ላይ እና እስከሚጠፉ ድረስ ቁጣ መጣ እና እግዚአብሔር መንፈስ ጥሎ የማያልፍ በዛ መሃል ገብቶ እሱም ለመዳን ፈልጓል እና እንደገና ቁጣ የተነሳ እኔ አውጥታችሁ በባህር ውስጥ ከመርከብቱ ከታችን ጣሉት አለ እና መርከብተኛው በቃ አውጥቶ በኔ ምክንያት ነው በደሌ የኔ ምክንያት ነው በቃ እኔ አውጡት እኔ ከወጣ በኋላ መርከብቱ ውሃው እንቅስቃሴ ቁጣ ሁሉን ጠጥ ይላል እኔ አውጥታችሁ ጣሉት አለ ከዛ በኋላ መርከብተኛው አውጥቶ ጣለና በአሳ ሆድ ውስጥ ገባ በ3 ቀንና በ3 ሌሊት በአሳ ሆድ ውስጥ እና ንስሐ እየገባ ወደ አምላኩ እየለመነ እየጸለየ ወደ ጌታ እየመለሰ ነበር 3ኛ ምዕራፍ ላይ ሄዶ የነነዌ ሰው እግዚአብሔር የተናገረው መልእክት አዋጅ ነገራችሁ የነነዌ ከተማ እስከ መንግስታት ቤት እስከ ልጅ ድረስ እስከ እንስሶች ድረስ ሁሉን ወደቀ እግዚአብሔር ፊት ማቅን ለበሱ ማጀላ ውሃው ምግቡ አትጠጡ አትብሉ በቃ እግዚአብሔር ፊት እንወድቃለን የኛ በደል ነው ብሎ ዮናስን አዋጅ ካወጀ በኋላ ንስሐ ገቡ ወገኖቼ 3ኛ ምዕራፍ ማንበብ ትችላላችሁ 2ኛ ምዕራፍ ላይ በአሳ ሆድ ውስጥ ሆኖ ነው ንስሐ እየገባ
ወገኖቼ ጌታ ኢየሱስ ዛሬ ያድናቸዋል። እግዚአብሔር ቤት ዛሬ ለኛ መድኃኒት የሚሆነው ምሕረቱ ነው። ምሕረቱ ባለስልጣን ነው፣ ባለጸጋ ነው። ጌታ እንደገና አምላክ ነው። ታምናላችሁ? ጌታ እንደገና አምላክ መሆኑ ታምናላችሁ? ጌታ እንደገና አምላክ ነው። ሃሌሉያ። እግዚአብሔር እንደገና አዳኔ። ዮናስን ቃል መጣ። እግዚአብሔር እንደገና ከዛ በእውነት የአሳ ሆድ ውስጥ አውጥቶ እንደገና በሱ ላይ ያሰበው ዓላማ ቃል ኪዳኑን ጌታ ማጀላ ፈጸመ። ሃሌሉያ። ስሙ ይባረክ። ሃሌሉያ። የኔ ዓለሜ ያንተ መንፈስ ነው። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ መንፈስ ነው። የኔ ዓለሜ ያንተ ክብር ነው። ካንተ ውጭ አያምረኝ ካንተ ሌላ አያምረኝ። ሃሌሉያ። ካንተ ውጭ አያምረኝ ካንተ ሌላ አያምረኝ። ሃሌሉያ። አያምረኝ ወገኖቼ። ከጌታ ውጭ ህይወት የለም፣ መልካም ሽታ የለም። ዛሬ መልካም ማዛ ሽታ ጣዕም ያለው በእግዚአብሔር ስር ውስጥ ነው። ሃሌሉያ። እግዚአብሔር ስትታዘዙ መልካም ነገር ይሆናል በህይወታችን፣ በመንገዳችን። ሃሌሉያ። በመግባታችን መውጣታችን። ዛሬ እምቢ ያለው ማጀላ ነገሪ በእውነት ምንድን ነው? ይወርቃል። መዝሙረ ዳዊት ላይ 91 ላይ እንዲህ ይላል፣ በልዑል በመጠጊያ በሁሉም በሚችል በአምላኩ በጥላ ውስጥ የሚያድር ማጀላ እግዚአብሔር ያሳድራል። በአጠገብህ ሺህ በቀኝ 10 ሺህ ይወርቃሉ፣ ወደ አንተ አይቀርቡም ተብሏል። እግዚአብሔር በእውነት በዓይኖች ብቻ ታያለ ብሏል። ዛሬ በእውነት እግዚአብሔር ታዘን እግዚአብሔር ጋራ ከቃሉ ጋራ ከሄደን በእውነት በእኛ ህይወታችን ላይ የሚሆነው ነገር ዙሪያ ያለው ጠላቶች ቁጣ በዓይናችን እናያለን። ሃሌሉያ። ጌታ ትልቅ ነው። ጥሎ የማይሄድ አምላክ አለ። እግዚአብሔር ቃል ኪዳኑ ብርቱ ነው። በተናገራችሁ የሰማችሁ ተስፋ ቃል ብርቱ ነው። እግዚአብሔር ሸንጋይ አይደለም፣ አይዋሽም። ዛሬ ወንድም ቃል ሰምታል ጌታ ዘንድ ይህ ተሰምተሻል። አባቶች፣ እናቶች፣ ሩቅን ቅርብ ያላችሁ እግዚአብሔር መንፈስ እንዲህ ይላችኋል። በእውነት ቃል ኪዳን ያላችሁ እግዚአብሔር የቃል ኪዳን ሕዝብን አልጣላችሁም ይላል። እግዚአብሔር የቃል ኪዳን ሕዝብ ምድረ ባዳ ላይ አልጣላችሁም። ቃል ኪዳኑ በእናንተ ህይወታችን እኔ እፈጽማለሁ፣ እኔ ዝግጁ ነኝ ይላችኋል ጌታ። ሃሌሉያ። ዛሬ እግዚአብሔር መንፈስ እኛ ከቧል። ሃሌሉያ። ስሙ ይባረክ። ከቦየለወይ በየመለዳ ከቦየለወይ በየሌሊቱ ከቦየለወይ በየመለዳ ከቦየለወይ በየሌሊቱ አውጃለሁ እግዚአብሔር ምሕረት እንደሸፈነኝ ሁሉን ይወክልኝ። አውጃለሁ እግዚአብሔር ጥበቃ እንደከለለኝ ሁሉን ይወክልኝ። አውጃለሁ እግዚአብሔር ምሕረት እንደጠበቀኝ ሁሉን ይወክልኝ። አውጃለሁ እግዚአብሔር ምሕረት እንደጠበቀኝ ሁሉን ይወክልኝ። ሃሌሉያ። አውጃለሁ እግዚአብሔር ምሕረት እንደሸፈነኝ ሁሉን ይወክልኝ። አውጃለሁ እግዚአብሔር ምሕረት እንደከለለኝ ሁሉን ይወክልኝ። ሃሌሉያ። ከቦየለወይ በየመለዳ
ከቦየለወይ በየሌሊቱ ከቦየለወይ በየመለዳ ከቦየለወይ በየሌሊቱ አውዣለሁ እግዚአብሔር ምሕረት እንደሸፈነኝ ሁሉን ይወክልኝ አውዣለሁ እግዚአብሔር ጥበቃ እንደከለለኝ ሁሉን ይወክልኝ አውዣለሁ እግዚአብሔር ምሕረት እንደሸፈነኝ ሁሉን ይወክልኝ አውዣለሁ እግዚአብሔር ጥበቃ እንደከለለኝ ሁሉን ይወክልኝ። ወገኖቼ ዮናስ እኮ በአሳ ሆድ ውስጥ 3 ቀንና 3 ሌሊት ውስጥ እግዚአብሔር ከለላ፣ እግዚአብሔር ምሕረት፣ እግዚአብሔር ጥበቃ ባይኖር ኖሮ እሱ የገባውበት ጥፋት ነው። በቃ መጨረሻው ጥፋት ነው። መጨረሻው ሞት ነው። እንኳን ሞቱም በቃ የሆነ በቃ ከባድ ሞት ነው ወገኖቼ። እግዚአብሔር ምሕረቱ ባይበዛ ኖሮ፣ ባይከበብ ኖሮ፣ ባይሸፈን ኖሮ፣ እግዚአብሔር በምሕረቱ ባያቆም ኖሮ፣ ከዛ አሳ ሆድ ውስጥ ባያወጣ ኖሮ ከባድ ነገር ነበር። ወገኖች እግዚአብሔር ትልቅ ነው። ልጆቻችን ይወዳችኋል። እናንተ ይወዳችኋል። እየሰማችሁ ያላችሁ ወገኖች፣ ሩቅ ያላችሁ፣ ቅርብ ያላችሁ ኢየሱስ ይወዳችኋል። ዛሬ የሚወድ አባት አለ፣ የሚራራ አለ፣ ሁሉ ጊዜ በእቅፉ የሚሸፈን አለ። በጠላት ነጥቆ እንዳይወስድ፣ በጠላት ቁጣ እንዳይነጥቅ፣ ሞት እንዳይነጥቅ፣ ውርደት እንዳይነጥቅ፣ ጭንቀት እንዳይነጥቅ ዛሬ በጠላት ቁጣ ዙሪያ አለ ወገኖች። ዛሬ ለእያንዳንዳችሁ ቴምፓስ ያላችሁ፣ ነፍስ ያላችሁ ሁሉ ጠላት ቁጣ ሴራ እንዳለ ቃሉ እርግጦ ይናገራል። ቃሉ እንዲህ ይላል፣ ዓለሙን እግዚአብሔር የዓለም ስላላችሁ ፈተና አለባችሁ፣ ዓለሙ እኔ አሸንፌአለሁ፣ ከኔ ጋር ሆናችሁ ዓለሙን ታሸንፋላችሁ ተብሏል። ዛሬ እግዚአብሔር ተደግፈን እናሸንፋለን እና ተመለሰ። ዮናስ እኮ የሚሄደው እግዚአብሔር መጀመሪያ ኮበልሎ ተርሰስ እየሄደ ነበረ። ደግሞ በራሱ ሐሳብና በራሱ ስጋ ሐሳብ ተነስቶ ወደ ነነዌ ሕዝብን በቃ አልሰማም አልሄድም፣ ነነዌ ሕዝብ በቃ በቁጣ በምን ከዚህ እንደሆነ እግዚአብሔር ያውቃል። ዮናስ ተናደደ። በቃ አልሄድም፣ በቃ ይጥፉ የሚል ሐሳብ ነውና እግዚአብሔር ደግሞ ጥሎ የማልፍ አምላክ ምድርቱ መዳን ፈልጓል። የነነዌ ታላቅ ከተማ ናት። የነነዌ ውስጥ ትልቅ ብዙ ሕዝቦች አሉ። በዛ ምድር ላይ እግዚአብሔር መዳን ፈልጓል። ጥፋት ውሃ የነነዌ ሰዎች ፊት ቆሟል። ቁጣ ውሃ ቆሟል። እግዚአብሔር ንስሐ እንድትገቡ ነው አላማችሁ እና ይሄ ነነዌ ሕዝቦችን ሄደ አስተላለፍ፣ አዋጅን ነገረ፣ ንገራችኋል። እምቢ ብሏል። እምቢ ብሎ ነው መርከብቱ ወደ ተርሴስ ዋጋ ከፍሎ እየኮበለለ እያለን ፈተና መንገድ ላይ አጋጠመ። መርከብቱ እስከሚቆጣ ድረስ፣ ባህሩ እስከሚናወጥ ድረስ ነው፣ ማዕበሉ እስከሚነሳ ድረስ ከብዶ እስከሄድ ሚሄድ ድረስ ነው። እግዚአብሔር ቃል ኪዳን ያለው ሕዝብ ኮበልሎ ወዴት ማጀላ አይገባም። ሄዶ ካልተመለሱ ንስሐ ዮናስ እኮ እኔ ጥፋት ነው አለ፣ አመነ። እሱ መዳን ሆኗል። እኔ ጥፋት ነው፣ በእኔ ምክንያት ነው፣ በእኔ ምክንያት እንዳትጠፉ እኔ አውጥታችሁ ወደ ባህር ውስጥ ጣሉታ፣ መርከብቱ በባህር ውስጥ ከታች ጣሉታ አለ። ወገኖች እሱ አውጥቶ ከጣሉ በኋላ መርከብቱ ጠጥ አለ። ወገኔዎች እግዚአብሔር ቃል ኪዳን ያለው ሕዝብ የትም ኮበሎ ሲሄድ ናውጥ አለ፣ ፈተና አለ፣ ወጀባ አለ፣ እሾክ አለ፣ ዙሪያ ያለው ጭጋጋ አለ። መልካም ነገር አይደለም። ጆሮ የሚገባው መልካም አይደለም። የሚያያችሁ ነገር መልካም አይደለም። ወገኖች እግዚአብሔር ስንመለስ ነው መልካም። እግዚአብሔር ስንሰማ ነው መልካም ነገር። እግዚአብሔር ጋራ በእውነት ስንቀራረብ ነው መልካም ነገር ያለው። ወገኖች ይሻላችኋል። ጌታ ውጪ ሌላ ህይወት የለም፣ መዳን የለም። ምድራችን ኢየሱስ ብቻ ነው። አብ፣ ወልድ፣ መንፈስ ቅዱስ። ብር ካለ አያድንም፣ ወርቅ አያድንም፣ እንስሳ
ነፃ ያድናችሁ። ማጀላ ሩቅን ቅርብ ያላችሁ በዚህ አጋጣሚ ማጀራ ንንገራችሁ ያላመናችሁ ወደ ጌታ ቤት ያልመጣችሁ ዓለሙ ያባበላችሁ ጨለማው ደግሞ በስጋው ያባበላችሁ ጓደኛው ያባበላችሁ ነገ አያለው ያላችሁ ቀጠሮ እየሰጣችሁ የቆያችሁ በሰይጣን እጅ ያላችሁ በጨለማ እጅ ያላችሁ ጌታ ኢየሱስ እንዲህ ይላችኋል፣ ኑ ይላችኋል። መዳን እኔ ጋ ነው፣ ፈውስ እኔ ጋ ነው፣ ደስታ እኔ ጋ ነው፣ መልካምነት እኔ ጋ ነው። ወደ እኔ ኑ ይላል። የምህረቱ ደጅ አልተቆለፈም፣ አልተዘጋም። ምህረቱ ደጅ ክፍት ነው። አድናችኋል፣ እንደገና ሰው አደርጋችኋል። ምድራዊ እረፍት ትኖራላችሁ፣ ሰማይ የዘላለማዊ እረፍት ሽልማት ታገኛላችሁ ይላል። ዛሬ በሩ ክፍት ነው። ጊዜ ሳለ ኑ ይላል። መዳኑ ቀን ዛሬ ነው ይላል ጌታ። ሃሌሉያ፣ ስሙ ይባረክ። እግዚአብሔር በጠላት በእውነት የሚሸፍነው እግዚአብሔር ብቻ ነው። ከልሎ በጠላት መንደር በጠላት ቁጣ ላይ በክለላ በእውነት በሸፍኖ በደሙ ተሰውሮ የሚያኖር አምላክ እሱ ብቻ ነው። ሃሌሉያ። እሱ የጉልበታም ስም ነው ወገኖች። ስሙ ከስሞች ሁሉ በላይ ነው። ሃሌሉያ፣ ስሙ ይባረክ። ሃሌሉያ። ያለው እግዚአብሔር ምሕረት እንደከለለኝ ሁሉን ይወክልኝ። ያለው እግዚአብሔር ጥበቃ እንደሸፈነኝ ሁሉን ይወክልኝ። ያለው እግዚአብሔር ምሕረት እንደከለለኝ ሁሉን ይወክልኝ። አውዣለው እግዚአብሔርሽ ምሕረት እንደሸፈነኝ ሁሉን ይወክልኝ። ከቦ የለ ወይ በየመለዳ ከቦ የለ ወይ በየሌሊቱ ከቦ የለ ወይ በየመለዳ ከቦ የለ ወይ በየሌሊቱ አውዣለው እግዚአብሔር ምሕረት እንደሸፈነኝ ሁሉን ይወክልኝ። አውዣለው እግዚአብሔር ምሕረት እንደከለለኝ ሁሉን ይወክልኝ። አውዣለው እግዚአብሔር ጥበቃ እንደከለለኝ ሁሉን ይወክልኝ። አውዣለው እግዚአብሔር ምሕረት እንደሸፈነኝ ሁሉን ይወክልኝ። አውዣለው እግዚአብሔር ምሕረት እንደከለለኝ ሁሉን ይወክልኝ። አውዣለው እግዚአብሔር ጥበቃ እንደሸፈነኝ ሁሉን ይወክልኝ። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ሃሌሉያ። የነ እግዚአብሔር በእውነት ወገኖቼ መኖሩ እወቁት። ዛሬ ብቻቸው አይደላችሁም። እህቴ ብቻ መስሎሻል፣ ወንድም ብቻ መስሎሃል። እህቶች፣ ወንድሞች፣ አባቶች አውጃችኋለሁ፣ ብቻችሁ መስላችኋል። ብቻችሁ አይደላችሁም ወገኖቼ። ኢየሱስ ያድናል። እግዚአብሔር በብርሃን ውስጥ ያኖራችኋል። በእውነት እግዚአብሔር የብርሃን አምላክ ነው፣ የክብር አምላክ ነው፣ የሞገስ አምላክ ነው፣ የደስታ አምላክ ነው፣ የስኬታማ አምላክ ነው። እግዚአብሔር ሲታምኑ ከልባችሁ ሁሌ ነው ውስጥ ጌታ የምናገረው እኛ
ወገኖቼ በዳር ዳር ሳይሆን በግራ እጅ ሳይሆን በቀኝ አስገቡ እግዚአብሔር። የዛ ነው መዝሙረ ዳዊት ቅንፍ 24 ላይ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈት፣ የክብሩ ንጉሥ ይግባ። የክብሩ ንጉሥ ማን ነው? ማጀላ የጭፍሮችን አምላክ እግዚአብሔር የክብሩ ንጉሥ ሃሌሉያ። የሰልፉ አምላክ እግዚአብሔር የክብሩ ንጉሥ ዛሬ ኢቴ በርሽ ላይ ቆሞ ያንኳክሻል ጌታ። ወንድሜ ያንኳካል እና ኢቶች ወንድሞች ያንኳካችኋል ጌታ። ጌታ ኢየሱስ ታምናላችሁ? ጌታ ኢየሱስ ከኛ ጋር ነው። ሃሌሉያ። ከሞት ከችግር ከጭጋ ከጨለማ የሚያድን ኢየሱስ አለ። እግዚአብሔር በእውነት ካመናችሁ ከልብ ነው፣ ከቅድስና ነው። እኔ ቅዱስ ነውና ተቀደሱ ተብሏል። ሃሌሉያ። ቅድስና ያለበት አርነት አለ፣ ነጻነት አለ። እኔ ቅዱስ ነውና ተቀደሱ ወገኖች። ቅድስና ግድ ይላል። እግዚአብሔር ያመነ ሰው ይቀደሳል፣ እግዚአብሔር ይመስላል። ሃሌሉያ። ዛሬ ቅድስና ያለበት ነው ፈውስ ያለው፣ ሰላም ያለው፣ እረፍት ያለው እግዚአብሔር መንፈስ ቅዱስ። ያለ ቅድስና እኔ አታገኙም፣ ልታገኙ አትችሉም ይላል ቃሉ። ቅድስና ያስፈልጋል። ዛሬ አርማመዱ ውሎ አስተሳሰቡ የተቀደሰ ማን ናችሁ? ዛሬ ወገኖች እንደ ዮናስ ኮበላችሁ እግዚአብሔር ሐሳብ የወጣችሁ ካላችሁ ወደ ጌታ ቤት ተመለሱ። ዮናስ እኮ እንደገና ተመለሰ። አሳ ሆድ ውስጥ ሆኖ ነው ንስሐ የገባው። ወደ አምላኩ ጩኸት እየጮኸ ነበር፣ እየለመነ ነበር፣ ንስሐ እየገባ ነበር፣ አድነን እያለ ነበር። እና ጄላ አንተ ትእዛዝ ይሰማለሁ፣ አንተ የምለው ይሰማለሁ። ዋጄላ እኔን አድነን ዛሬ ከጠላትና አድነን እያለ እየለመነ እየጮኸ ነበር። ሁለተኛ ምዕራፍ ዮናስ ገብታችሁ ትንቢተ ዮናስ ማንበብ ትችላላችሁ። ይሄ ቃል ታገኛላችሁ ወገኖች። አንደኛ ቁጥር ጀምሮ ጌታ ደግሞ ሶስተኛ ምዕራፍ ነነዌ ሰዎችን አዋጅን ሄዶ ማጀራ ነገረ ማጀላ። ከዛ በኋላ የነነዌ ሰዎችን ንስሐ ገብቱ ማጀላ ማቅ ለብሶ ንስሐ እግዚአብሔር ፊት ውሃው አይጠጡም ማጀላ። ያ የዛ ሀገር ሰው ደግሞ በዛ ምድር የታላቅቱ ከተማ ውስጥ ንጉሥ ነበረ እና ያ ንጉሱ አዋጅ አወጣ። ሰው ሁሉን ማጀላ ምግቡ እንዳትበሉ ውሃ አትጠጡ ተብሎ እንስሶችን ሰዎችን ሁሉ እግዚአብሔር ፊት ንስሐ እንገባለን ውሃ እንወድቃለን ተብሎ ማቅ ለብሶ ወደቁ። ምድርቱም መዳን መጥቷል። ነነዌ ሰዎችን አመኑ ይላል ቃሉ። አምኖ ነው ንስሐ የገቡት። እግዚአብሔር ድንጡ አምኗል። ዛሬ እግዚአብሔር ድንጥ ታምናላችሁ? ወደ ቤታችን ላይ ንስሐ ትገባላችሁ? ሩቅን ቅርብን በቤተ ክርስቲያን የሰማችሁን በእውነት ንስሐ ቃል በእውነት ትጠብቃላችሁ ወገኖች? እግዚአብሔር ቃሉ መስማት ያስፈልጋል፣ መስማት ያስፈልጋል። የሰማነው ቃል መጠበቅ ግድ ይላል። ሃሌሉያ። ጌታ ኢየሱስ ከኛ ጋር ነው። በዛ ነው ፈውስ ያለው፣ በዛ ውስጥ ነው አርነት ያለው። እግዚአብሔር ስንሰማ ነው። እግዚአብሔር ወደ እግዚአብሔር ስንመለስ ነው። መጀመሪያ እምቢ ብሎ ሲኮበለል ደግሞ ዮናስ እኮ ፈተና ውስጥ ወደቀ። ሲኮበለል በራሱ ሐሳብ ሲኮበለል ደግሞ እግዚአብሔር ሐሳብ እምቢ ብሎ ሲሄድ በአቋራጭ መንገድ ማጀላ በመርከብቱ ገብቶ ዋጋ ከፍሎ ሲሄድ እግዚአብሔር ሁሉ ያያል። ቁጣ መጣ። ቃል ኪዳን እዚህ ሲኮበለል እግዚአብሔር አይለቃቸውም ወገኖች። ዛሬ ተመለሱ። እግዚአብሔር እንመልሳለን፣ ንስሐ እንገባለን፣ ወደ ጌታ እንጮሃለን። ሃሌሉያ። ምድራችን እንጮሃለን፣ ለትውልድ እንጮሃለን እና ሰፈርቱ እንጮሃለን፣ ለቤተሰቦች እንጮሃለን፣ በመንግስታት ቤት እንጮሃለን ወገኖች። ዮናስ እኮ ወደ ጌታ ጮሆ ንስሐ ገብቶ መዳን አግኝቷል፣ ፈውስ አግኝቷል። ሃሌሉያ። እግዚአብሔር መልካም ነው ወገኖቼ። ሃሌሉያ። የኔ ዓለሜ ያንተ መንፈስ ነው፣ የኔ ዓለሜ ያንተ ክብር ነው።
የናለሜ ያንተ መንፈስ ነው የናለሜ ያንተ ክብር ነው የናለሜ ያንተ መንፈስ ነው የናለሜ ያንተ ክብር ነው ሃሌሉያ ካንተ ውጪ አያምረኝ ካንተ ሌላ አያምረኝ አላማሼላ ቤሌቤላ ካንተ ውጪ አያምረኝ ካንተ ሌላ አያምረኝ ሃሌሉያ ጌታ መልካም ነው ሃሌሉያ ወገኖቼ ጌታ መልካም ነው ዛሬ ታምናላችሁ ጌታ እናምናለን ሃሌሉያ ብዙዎቹ ዛሬ የወደቅባችሁ ይነሳል የሞተባችሁ ዛሬ ማጀላው ጎበዝ ተነስ ብሎ በእውነት እግዚአብሔር ያስነሳችኋል የእግዚአብሔር መልካም ነገር ያደርጋል ይሄ መልካም ነገር ይሆንልሻል ወንድም መልካም ነገር ይሆናል እግዚአብሔር እንስማ እግዚአብሔር ትእዛዝ እንጠብቅ እግዚአብሔር ጋራ በድንቁ ጋራ እንመላለስ ሃሌሉያ ጌታ ኢየሱስ ድንቁ ጌታ ጨለማው እግር በታች ይሆናል ብዙዎቹ ዙሪያ ያለው ጭጋግ እግዚአብሔር እግር በታች የጠቁር ደመና ቀደደ የጠቁር መገረጃ ቀደደ ብዙዎቹ እሾክ እግዚአብሔር መንፈስ እንዲላል እሾክ እንደ እሾክ የሚወጋችሁ እንደ እሾክ ዙሪያ ያላችሁ እግዚአብሔር ማጀላ መንፈስ ቅዱስ እንዲላችኋል የያንዳንዳችሁ ጀርባ እሾኩ እግዚአብሔር ነቀልኩ ይላል እሾኩ ይነቀልኩ ይላል መገረጃው የጠቁር ደመና ቀደደ እግር በታች ሆነ ተቃጠለ ታምናላችሁ ይሄ በእናንተ ፈውስ ይሆናል እምነት ሃሌሉያ ጻድቅ በእምነት በሕይወት ይኖራል ተብሏል በተስፋ ቃል ነው የሚኖረው ታምናላችሁ በእግዚአብሔር ቃል ዛሬ ጭጋጉ እግር በታች ሆኗል እሾኩ እግዚአብሔር ነቀላችሁ ደግሞ ጠቁር ደመናው መገረጃው ቀደደ እግር በታች ሆነ ሃሌሉያ ብዙዎቹ ውበት ሆኖ መልካም ነገር ይሆንላችኋል በስራ ቦታ ጫና አላችሁ በንግድ ላይ ጫና አላችሁ በባለስልጣን ሆናችሁ ወንበራችሁ ጫና አላችሁ ደግሞ በትምህርት ደረጃ 0 እስከ ዩኒቨርሲቲ ዶክተሬት ድረስ እግዚአብሔር ዓላማ እየጓዛችሁ በትምህርት ላይ ያላችሁ መንገድ ላይ ጭጋግ አላችሁ ግጭ አላችሁ እግዚአብሔር መንፈስ አላችሁ አገልጋዮቹ እናንተ እግዚአብሔር ውስጣችሁ የጸጋ እየሰጣችሁ በዝማሬ በቃልም በተለይ ልዩ ጸጋ በቆሮንቶስ ላይ ቃሉ ይናገራል እግዚአብሔር በተሰጣችሁ ጸጋ ላይ የሚዞር መንፈስ አለ ቁጣ አለ እግዚአብሔር ከናንተ ጋር ነው ዛሬ ጭጋጉ ከእግር በታች ሆኗል ጨለማው ከእግር በታች ሆኗል ሃሌሉያ ስሙ ይባረክ ጌታ መልካም ነው ዛሬ መገረጃው ቀደደ ጠቁሩ ደመና ተነሳ እንዴ በእውነት አንድ ነገር ያለው ይሄ ቃል እያስተላለፍኩ ያለን በሕዝብ ላይ በኢትዮጵያ ምድር ላይ በኢትዮጵያ ምድር በአዲስ አበባ ከተማ ላይ እግዚአብሔር መንፈስ ለኔ ይናገራል በአዲስ አበባ ከተማ ላይ እንደ የሆነ ድንጋይ የሚመስለው የጠቁር ነገር ማጀላ ነገር አያለው ደግሞ በዛ ጠቁር ነገር ምድራችን ጭጋግን እና ውርደት ደግሞ ሞት የጦር ድምጥ ደግሞ በጦር የተዘጋጀ ኃይላት አለ ለውስጥ ምስማር ግጭት አለ ማጀላ ሊያመጣ ለመንግስታት ለሀገሪቱ ለከተማይቱ ና ጉዳት ሊያደርሱ ጭጋግ ሊያመጡ ውስጥ ለግጭት ለጦር ሊያነሱ እየመካከሩ ያላችሁ ኃይላት አላችሁ እና እግዚአብሔር የጠቁር የሆነ ድንጋይ የሚመስል ጠቁር ነገር ነው እግዚአብሔር መንፈስ የሚያሳየው እቺ በቃ ብዙ ቦታ እንዲባዛ ምድራቸውን ፍርሃትና ስጋት እንድትሞሉ እና ትልቅ ጭጋግ ውስጥ ሊጥሉ
ጠላት ሴራ ያዘጋጀው ጌታ ያሳኛል። ይሄ ጠላት ሴራ ላይ እግዚአብሔር እሳት ከላይ ወረደ። ደግሞ አንድ እጅ ያለው እንደ የሆነ በቃ እንደ ማብራት እንደ እሳት ማጀላ የሚበለበል ማጀላ የሚያንጠባረቅ ከላይ ወረደ እና ያ ጭጋጉ በላ፣ ጨለማው በላ፣ ስብሰባው በተነ፣ ምክክሩ ተበጣጠሰ። አዲስ አበባ ምድር ላይ እግዚአብሔር ጣልቃ ገብቷል። አቧራ ሊያነሳይም የሆነ ጠቁር ትንሽ ጠቁር ደመና ላይ እግዚአብሔር ምድራችን ሁሉ ወሬ ሰምቶ እንድትፈሩ ምድርቱ የመንግስታት ቤት ድረስ የሚደርስ ነገር ነው። የሚጋጭ ነገር ነው እየነሱ ያለው እየመካከሩ ያለው ጦር ኃይላቶች ያሉ አቧራም ያነሳ ጠላቶች እጅ አሉ። ትልቅ አደገኛ ክፉ ሟርት መንፈስ ነው ይላል ጌታ። ደብረ ዘይት ላይ በምድር ላይ ክፉ ሟርት ነው ይላል ጌታ። ሟርት እስራኤል ላይ አይሰራም። ዘኍልቍ ምዕራፍ 23 ላይ እስራኤል ላይ ሟርት አይሰራም፣ ያዕቆብ ላይ ድግምት አይሰራም ተብሎ እንደተጻፈ እግዚአብሔር ድግምቱ ኃይላት በላ፣ እሳት ወረደ። ጭጋጉ ላይ ጠቁሩ ላይ ትንሹ ጠቁር ላይ ብዙ ቦታ ማጀላ ደርሶ ሐዘንና ትካዜ ሊያመጣ ጉስቁልና፣ ሞት፣ ደም እንድትፈስስ ማጀላ ደሙ ሊያጠጣ የፈለገ ላይ እግዚአብሔር እሳት ከላይ ወረደ፣ በላ፣ አመድ ሆነ። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። ይሄ መልእክት ምልክት እምነት እንዲሆን ሆንላችሁ ምልክት ትሰማላችሁ። እግዚአብሔር ጣልቃ ገብቷል። እግዚአብሔር እሳት ወርዶ በልቷል እና እግዚአብሔር ምልክት ያሳያችኋል፣ ትሰማላችሁ። ጌታ መልካም ነው። ሃሌሉያ፣ ስሙ ይባረክ። ጌታ ኢየሱስ ይባረካችሁ። በጣም ይወዳችኋለሁ ከልቤ። ከአንዱ ሌላው ሼር ኮመንት ላይክ። እግዚአብሔር መንፈስ እናንተ ይምራችሁ። ሃሌሉያ፣ ስሙ ይባረክ። ሃሌሉያ፣ ክብር ላንተ ይሁን። ሃሌሉያ፣ ይሄ መልካም ጊዜ ያመሰግናል። ሃሌሉያ። እግዚአብሔር በእውነት ቤት ተመለሱ። ነገ አያለው ብላችሁ ያላመናችሁ እስከ ዛሬ እግዚአብሔር ቃል ጋር ያልቆማችሁ ወደ ጌታ ቤት ተመለሱ። ጌታ ጋር ታረቁ እና በሩ ክፍት ነው ኑ ይላችኋል። ዛሬ ያድናችኋል፣ ያቆማችኋል። ጭጋጉ እግር በታች ይሆናል። ሃሌሉያ። እግዚአብሔር ሆይ ወደ ንስሐ እግዚአብሔር ቤት የኮበላችሁ ካላችሁ እንደ ዮናስ ንስሐ ተመለሱ። ወደ ጌታ ጋር ታረቁ። እግዚአብሔር ይሻላችኋል፣ ያድናችኋል። የምህረት አምላክ ነው። ምህረቱ ባለጸጋ ነው። እኔ በደል ይቅር ይላል። እኔ ያደረገው በደል ብዙ ነው፣ እኔ የሰራው ስራ ብዙ ነው ብላችሁ እናንተ የራሳችሁን አትገደቡ። እግዚአብሔር ምህረት አምላክ ነው። ስትመለሱ፣ ከልብ ስትመለሱ ይቅር ይላችኋል፣ ይፈውሳችኋል፣ ያድናችኋል። እንደገና ግል አዳኝ በእውነት አዲስ ሰው አድርጎ ይቀብላችኋል። ሃሌሉያ። ጌታ ኢየሱስ ከእናንተ ጋር ነው። ስሙ ይባረክ። ሃሌሉያ።